አለይኩም ወራህመቱላሂ ወበረካቱ። ውድ የተወደዳችሁና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ክርስቲያን ወገኖቼም እንዴት ናችሁ? ሰላም ናችሁ? ሁላችሁ ባላችሁበት ሰላማችሁ ይብዛልኝ እና ዛሬ የመጣሁት ማለት ነው አንድ ምክር ልትሰጡኝ ማለት ነው እና የምታውቁ ሼር እያደረጋችሁ የሚያውቅ ሰው ጋር አድርሱልኝ እና አንድ ኢትዮጵያዊ ያላባ ልጅ ነች። ትላንትና ከልጆች ጋር መጫወቻ ቦታ እዛ አግኝቻት ከዛ የ7 ወር ብር አልተሰጠኝም። ከመጣ 2 ዓመት ሞልቶኛል እና 7 ወር ደሞዝ አልተሰጠኝም። እሷ አሳፍርሻለሁ እያለችኝ ነው። እኔ መሄድ አልፈልግም፣ ብሬም አልሰጠችኝም። ሴትዮዋና ባሏ ተጣልተዋል። በዛ ምክንያት ብሬ ስጭኝ እያልኳት አካውንቱ ዝግ ነው፣ አዘግቶብኛል፣ ባሌ አካውንቱ አዘግቶብኛል ብላ ይሄንን ነው የምትመልስልኝ እና እኔ ለመጥፋት አስቤያለሁ አለች ማለት ነው። ህጋዊ ነሽ አይደል? አዎ ህጋዊ ከሆንሽ መጥፋቱ ምርጫ አይሆንም። በህጋዊ መልክ ፈርመው ስላመጡሽ አትጥፊ፣ ሁሉ ብር ለቀሽላት። እኔ ጩሂ ነው አልኳት ማለት ነው። ከቢሮም ይሁን እንትን ከዛ ከቦሌም ይሁን ከምንም በቃ ፖሊስ ባገኘሽበት በቃ ጩሂ፣ እሪ ብለሽ ጩሂ፣ አልሄድም በይ፣ ሰው ይሰብሰብ፣ በቃ ያኔ አንድ መብቴ ይፈጠርልሻል፣ መጥፋቱ መብቴ አይሆንም ብዬ ይህንን መልስ ነው ሰጠዋት ማለት ነው። እና ስልክ ቁጥሯን ወስጃለሁ። እኔም እሷም አንድ አይነት ሆነ፣ ሴፍ ምን እሷም እንደኔ ሁላ አንጀቴ ነው በላችኝ እና እሷም እንደኔ እንትን ማለት አትችልም። እና በቃ ፎቶ አንስቼ ስልክ ያወቀ ሰው ሴፍ አድርጎ አናግራታለሁ፣ የደረሰችበት ጠይቃታለሁ በማለት በእንደዛ አይነት ሁኔታ ተለያየን። እንዳጠፊ ብርሽን ህጋዊ ስለሆንሽ አይቀርም፣ አንድም ብር አይቀርም፣ ጩሂ፣ ትኬት በድንገትም ቢሆን ቢቆረጥልሽ በቦሌም ይሁን ምንም አንቺ ፖሊስ ባገኘሽበት አጋጣሚ ጩሂ ያልኳት ግራ ሲገባኝ ማለት ነው። የኔ ሀሳብ ትክክል ነው። እስኪ እሷስ ምን ማድረግ ነው ያለባት? እስኪ እናንተ ወላሂ ነው የምላችሁ በዚህ ሀሳብ አስተያየታችሁ ስጡኝ። ሀሳባችሁ ፈልጋለሁ፣ አስተያየታችሁ ፈልጋለሁ። እቺ እህታችን እንድረስላት ማለት ነው። እንዴት ማድረግ ነው? በምን መንገድ ነው መሄድ ያለባት? የመክተቦቹ መሰለኝ ብሎክ አድርጋቸዋለች አለኝ። ሲደውሉላት ስልክ አታነሳ ማለት ሴትዮዋ እና ሴትዮዋ የሆነ ተንኮል እንደያዘች ያስታውቃል። እና ምን ማድረግ ነው ያለባት እቺ ልጅ? እስኪ ሀሳባችሁ በኮሜንት አስቀምጦልኝ። እና ሰው አለ ከጎኔ፣ ማን አለ እንዳትሉኝ ውስጥ አወቃችሁ ማለት ነው። ሰው አለ ወላሂ ነው የምላችሁ። በምን መንገድ መሄድ እንዳለባት፣ በምን መንገድ ብሯ መቀበል እንዳለባት እስኪ ሀሳብ አስተያየታችሁ አካፍሉኝ የኔ ውድ ቤተሰቦቼ።